እናንተ ያውላችሁ ማለት ነው በጣም የሚጣፍጥ ክትፎ ምንድን ነው ዱለት ነው እንጂ ዱለት ማለት ነው ይሄ የሰራችው ዱለት በስማ በጣም ሞዳት ማለት ነው ይሄን በኋላ ላይ ጠብቁኝ እሺ ትመጣለች ይውላችሁ እጅ የሚያስቆረጥም ባለሙያ ማለት ነው እሺ እንመጣለን አስቂያት እንደዚህ ልትተቀራ እዚህ ችግር እናንተ ያላችሁ ዶሮ ወጥ ተሰርቶ ማለት ነው ዶሮ ወጥ እዚህ ስትመጡ እንዳልኳችሁ ማለት ነው ዱለት ምን ትላላችሁ በስማ ለበዓል እኔ አልፈቅድ ብሎኝ ወላችሁ በዓሉ ለኔ ስትል ማለት ነው እኔን ጠብቃ ይውላችሁ ማለት ነው በጣም አመሰግናለሁ ውድ ነው ማረግሽ እሺ ዌልካም የኔ ውድ እንኳን አደረሳችሁላችሁ እንኳን አደረሰን በዓል እንዴት ነው ምንም አይልም ደህና ነሽ ማን ልበልሽ ስምሽን አስታውቂ እኔ አሲል ይባላለሁ አሲል እንዳትረሱ ሰብስክራይብ አድርጉኝ እሺ በዚህ አሁን ዩቲዩብ ከፍታለች ማለት ነው ለራሳት ሰብስክራይብ አድርጓት እህትዬው አንቺስ እንኳን አደረሰሽ እንኳን አብራ ደረሰኝ ሙባረክ ብለናል እሺ ለሙስሊሙ ለክርስቲያኑ ደግሞ ለፋሲካ በሰላም አደረሳችሁ አሜን እንኳን አብራ ደረሰን እቺ ያው ታውቃታላችሁ ልጄ ናት እሺ ያሳድግልሽ ያሳድግልሽ ማን ልበልሽ እስኪ ራስሽን አስታውቂ ሊቆንጆ አላህ ይባርክ ፊክ ኡሙ ፈቶም ኡሙ አሊ እሺ አንተ ላጀስ ሙባረክ አለሽ እንዴ ምን ነው አማርኛችም እንዴ ማዕረፍ ቶፊ አረቢ እንኳን አደረሳችሁ እንኳን አደረሰን እና ኡሙ አሊ በቃ እሺ ሊቆንጆ እኔም ዩቲዩብ ከፍታለሁ ሰብስክራይብ አድርጉኝ እንዳረሳት ይኸውላችሁ ሁሉም ነገር ሙሉ ነው ነው ብሉ ጠጡ ሰብስክራይብ ከስ ብሎ ይደርሳል ብላሽ እንዴ ሰብስክራይብ ሳይረጉሽ ምን ላይክ አድርጉሽ አሳያቁሽ ሳያደርጉኝ ላይክ እንዴት ያደርጋሉ እኮ ስለዚህ ዌልካም ብለናል እኛም እንመጣለን ወደ ዩቲዩብ እንቀላቀላለን ለማንኛውም ዛሬ የእንጀራ ጡት ስለያዘን አስተያየት ላድርግላችሁና የሆነ ነገር እንጀራ የለም ባገሩ ዛሬ ጠፍቷልና በቃ ምንም አማራጭ የለም ይሄ አነባበሮ ነው አነባበሮና እዩታይኑ ዝም ብላችሁ እንበላለን ምንም ማለት አይደለም በቃ እውነት እንጀራ አለቀ ማለት ነው ላችሁ ገንፎ ወይ በዶሮ ወጥ ብንበላ ይሻል ነበር ገንፎ በምን ገንፎ በዶሮ ወጥ ኧረ እናቴ ማርያም ሳቀች እንትን እንዳይላት በሉ እንግዲህ ብሉ ለዛሬ ምንም አይደለም የተቀደሰ ይሁንልን እላችኋለሁ እናንተም ኑ ተካፈሉ እላችኋለሁ እና ውዶች ያላችሁ ዛሬ በስማም ከኢትዮጵያኖች ጋር ተገናኝቼ ደስ ብሎኛል እላችኋለሁ በቃ እና ይኸውላችሁ እንደዚህ ዘና ፈታ ያልሽ ነው እና ታዲያ ምን ታያለሽ በዚህ በእንጀራው አስተያየት ምናምን ምን ይመስላል እዚህ ሀገር ቅጣም እንጀራ ነው ቅጣም እንጀራ ነው ብለን ነው የምንቀበለው እንግዲህ ሀገራችን እስካልሆነ ብሉት መቼም አይከፋም ሆድ ብዙ ነገር አየሽው በጣም ነው የሚጣፍጠው ብዬ አስባለሁ በተረፋችሁ ብሉ እንግዲህ እናንተ ይው በቃ ብሉ በተረፈ ሰላማችሁ ቢዝት በል ዳግም እንድንገናኝ ደግሞ እግዚአብሔር ይርዳን አሜን ምትሉ የላችሁ በቃ የዛሬ አመት እንግዲህ የማሙ የሚጣናት ሆነሽ እናገኝሻለን ወይ ጎደሽ አሜን ያርግልኝ ኢንሻአላህ እንግዲህ የዛሬ አመት ደግሞ እንደዚህ አይለየን አሜን ባንዱ ማለት ተሰባስበን በቃ ሁላችሁ ዶሮ ወጡም ዱለቱም ሁሉም ነገር አለ እናንተ የዋለው ብሉ በተረፈ ሰላማችሁ ቢዝት በል ቡናም እዛ ጋር ተቀራርቧል እንግዲህ ትጣጣላችሁ ጠብቁ ዳጁም አለ ጠላም አለ ከሁሉም አለ